I'm glad to introduce to you the press coverage made by the Ethiopian National Television of the open day of the Fair Planet and SHH program in Butajira, Ethiopia. This is the first pilot project of Fair Planet and more projects will follow. ከአንድ ዓመት በፊት የተቋቋመው የቡታጅራ አትክልትና ፍራፍሬ ማዕከል ከእስራኤል የመጡ የተሻሻሉ የአትክልትና ፍራፍሬ ዝርያዎች ይባዙበታል። ማዕከሉ በእስራኤል መንግስት ዓለም አቀፍ የልማት ትብብር ማሻፍና በአሜሪካ ዓለም አቀፍ የልማት ትብብር USAID ድጋፍ ይደረግለታል። መረጃዎች እንደሚጠቁሙት እስራኤል በአትክልትና ፍራፍሬ ልማት በዓለም ከሚታወቁት ጥቂት ሀገራት አንዷ ናት። እስራኤላውያኑ የዘርፉ ተመራማሪዎች ታዲያ በቡታጅራው የአትክልትና ፍራፍሬ ማዕከል ውስጥ ማንጎ፣ አቮካዶ፣ ቲማቲምና ሽንኩርትን ጨምሮ ሌሎች አዳዲስ ዝርያዎችን በማምጣትና በማላመድ በአካባቢው ላሉ አነስተኛ አርሶ አደሮች ያደርሳሉ። እስራኤላውያኑ በሚያከናውኑት የምርምርና ስርጸት ስራ የቡታጅራ መስቃን ወረዳ የወይሌሾ ገጠር ቀበሌው አርሶ አደር ሰይድ መሐመድ የቴክኖሎጂ ሽግግሩ ጠቀሜታ እንዳለው ይገልጻሉ። ይሄን ውጤት ለማግኘት እነሱ የሰሩትን ስራ ለመስራት ምንም እስከ ገንዘብ ነው እስከ ጉልበት ነው። ጉልበት አለ፣ ገንዘብም ማዳበሪያ ዩሪያ ማቅረብ በስንት ቀን እንደሚዘሩ ሁሉ ደሞ ጠይቃቸዋለን፣ ይነግሩናል። በስንት ቀን ዩሪያ እንደሚዘሩ አይተናል። ማዕከሉ በመቋቋሙ የሥራ ዕድል የተፈጠረላቸው የአካባቢው አርሶ አደሮችም ይህንን ሐሳብ ይጋራሉ። እንትን ሲጠጣው አሁን ምን አይነት እንደሆነ ምን አይነት እንደሚለማ መስመሩ ምን አይነት እንደወጣ ምናምን በቃ ብዙ ነገር ተምሬበታለሁ። አሁን ይሄንን እኔ ራሴ ልስራብል ማለት ነው። እዚህ ጋር ያየሁት ሁሉ ልሰራው ፈልጋለሁ። በአትክልትና ፍራፍሬ ዘርፍ በእስራኤል መንግስት እየተካሄደ ያለው የቴክኖሎጂ ሽግግር በተመሳሳይ በአማራና በትግራይ ክልሎችም ይከናወናል። በደቡብ ክልል ቡታጅራን ጨምሮ በአረካም ተመሳሳይ እንቅስቃሴ ይካሄዳል። በሁለቱ ማዕከላት 60 አነስተኛ አርሶ አደሮች ታቅፈዋል። የክልሉ ግብርና ቢሮ ምክትል ኃላፊ አቶ ገርማሚ ጋራሞ የቴክኖሎጂ ሽግግሩ አርሶ አደሮቹ በአነስተኛ ማሳ ውጤታማ እንዲሆኑ የሚያስችል ነው ብለዋል። እንግዲህ ለአርሶ አደሩ ይሄ ተሻሻለ። አንደኛ በዓለም አቀፍ ደረጃ ተቀባይነት ያለው ቲማቲም ነው። ሁለተኛ በገበያ ደረጃ በጣም ተወዳጅ ነው። ሶስተኛ ደግሞ በጣም ፕሮዳክቲቭ ነው። በጣም ምርታማ ነው። ከምትገምተው ከምታስበው በላይ በወረቀት ላይ በሊትሬቸር ላይ ያየናቸው ነገሮች ዛሬ በአይናችን ያየንበት ቦታ ነው። ጠቀሜታው አርሶ አደሩ በትንሽ ቦታ ላይ መሬት አነሰ መሬት ትንሽ ነው መሬት ብዙ ነው ሳይል በከፍተኛ ደረጃ ማምረትና ተጠቃሚ የሚሆንበት ከድህነት የሚወጣበት ዘርፍ መሆኑ የምርምር ስርጸቱን በማጠናከርም በክልሉ በሁሉም አካባቢዎች የማስፋት ስራ እየተከናወነ መሆኑን ምክትል ቢሮ ኃላፊው ገልጸዋል። በኢትዮጵያ የእስራኤል አምባሳደር ወይዘሮ በላይነሽ ዚቫዲያ በበኩላቸው መንግስታቸው በግብርናው ዘርፍ የቴክኖሎጂ ሽግግር በመፍጠር አርሶ አደሩን ተጠቃሚ የማድረግ እንቅስቃሴውን አጠናክሮ ይቀጥላል ብለዋል። ቲማቲም ብቻ ሳይሆን ሌሎችም አይነት ፍራፍሬዎች ወይንም ቅጠላ ቅጠሎች በደንብ ተስፋፍተው ብዙ ነገር እንዲሰራ ተስፋ እናደርጋለን፣ እንሰራለን። እኛም አብረን ከግብርና ሚኒስትሮች ጋር ከሌላዎችም ኤጀንሲዎች ከመኛን ከሚደግፉ ኤጀንሲዎች ጋር